ውድ የዩቲዩብ ተከታታዮቼ እንደምን ናችሁ? ዛሬ በአጠር ባለ ቪዲዮ መጥቻለሁ። እቺ አጠር ያለችዋ ቪዲዮ ምንድነው? ቪዲዮ በማየት የሚከፍል አፕ ነው ማለት ነው። በአዲሱ ዓመት ይዤላችሁ ለእናንተ ከች ያልኩት ምንድነው? ቪዲዮ በማየት የሚከፍል አፕ በፈለጋችሁ ደረጃ አለ። ይሄም ለማድረግ ምንድነው? ትንሽ ኢንቨስትመንት ታደርጋላችሁ። ያቺን ኢንቨስትመንት ያደረጋችሁት በአጭር ጊዜ በ15 ቀን ውስጥ በአንድ ወር ውስጥ ይመልስላችኋል። ከዛ ላለፉት ለ6 ለ7 እና ለአመታት ያክል በነፃ ነው የሚሰጣችሁ ማለት ነው። ቪዲዮ በማየት ማለት ነው። ይሄ እስካም አይደለም። ለ3 እና ለ4 ወራት ያክል ያየሁት ነገር ነው። ይህንም ለእናንተ ሼር ያደረኩት ለምንድን ነው? የፈረንጆቹ አዲስ ዓመት ይግባ ብዬ ነው 2026። እሱንም ዛሬ ገብቷል። ይሄው እስካሁን እየሰራንበት ያለ ነው። ኑ ከኛ ጋር ተቀላቀሉ። እኔ በማንኛውም ሁኔታ አግዛችኋለሁ። በቪዲዮም በአውዲዮም በምንም ነገር እያወራኋችሁ አግዛችኋለሁ ማለት ነው። ኑ እናንተ ከኛ ጋር ስሩ ነው የምላችሁ። ይኸውላችሁ እዚህ ጋር ዊዝድሮ ያደረግነው በተሳካ ሁኔታ ማለት ነው። ያወጣናቸው ኢንቨስቶች አሉ። እነኚህ እንዳለ በተሳካ ሁኔታ ሰክሰስ አግኝተን ዊዝድሮ ያደረግናቸው ነው። ለ4500 4500 10000 4500 እነኚህ ሁሉ አሉ ማለት ነው። ይሄ በአንድ ወር ከ15 ቀን የተሰሩ ታክሶች ናቸው ማለት ነው። አንድ ወር ከ15 ቀን የተሰሩ ታክሶች ናቸው። እና ምን አለ ሞክሩት፣ አትፍሩ። ምክንያቱም እኛ በውስጣችን እንፈራለን። ሰው ሲሰራ እንመኛለን፣ ግን እንፈራለን። ደፍረን እንግባ፣ በቃ ደፍረን እንግባ፣ እንሰራዋለን። በቃ ደፍረን እንግባ፣ እንሰራዋለን። ሁሉም ነገር እስካም አይደለም። በነገራችን ላይ የሚመጡልን እድሎች በሙሉ እስካም እየመሰሉ ነው እያለፉን ያሉት ማለት ነው። እና በውስጣችን በመንፈሳዊ ጥንካሬ ገብተንበት እንስራው ነው የምላችሁ። ያው እስካሁን ያስወጣሁት ነው። እቺ ለምሳሌ ያክል ነው የማሳያችሁ ማለት ነው። ሁላችሁ አሳያችኋለሁ ባልኩት መሰረት የውስጡ ይዘት ይሄን ይመስላል ማለት ነው። ታክሶቻችንን የምናገኘው ይኸውላችሁ እዚህ ጋር ነው። ይሄ ማለት ምንድን ነው? የ27,000 ብር የተከፈለበት ነው። 27,000ን በአንድ ወር መልሶልኛል። 4 እና 6 ወራት ያው ይመስገን በነፃ እየሰጠኝ ነው። ይሄንንም ልላችሁ የቻልኩት ምንድን ነው መሰላችሁ? እስካሁን ለእናንተ ሼር ያላረኩት ለምንድን ነው? ለፈረንጆቹ 2026 ሲገባ ማለት ነው። ምክንያቱም የእነሱ አዲስ ዓመት የራሳቸውን ነገር የሚያድሱበት ነገር ስላለ ማለት ነው። ይሄን እንትን ያላረኩት ማለት ነው። እና ምንድን ነው ትገባላችሁ፣ ብትሰሩት ለእናንተም ለቤተሰቦቻችሁም ለሙሉ ፋሚሊዎቻችሁ ለውጥ ነው ትለወጡበታላችሁ ብዬ የምጠብቀው። ምክንያቱም አብዛኛው ኢትዮጵያኖች እኛ ምን ላይ ነው የምናስበው? የሚመጡልን ቻንሶች ሁሉ እስካም ይመስሉናል ማለት ነው። እስካም ስለሚመስሉን ሰው በሚለወጥበት ሰዓት እኛ ወደኋላ እንቀራለን። በዛን ሰዓት ልክ የሆነ ሰዓት አጓጊ ነገር ሲመጣልን ልክ እኛም ስሜታችን ሲቀሰቀስ ይሄ አፕ ከተተዋወቀ ከአመት ከ2 ዓመት ከ3 ዓመት በኋላ እናንተም ትገባላችሁ። የዛን ሰዓት ምናልባት አይበለውና ልክ እናንተ በምገቡበት ሰዓት ሊቆም ይችላል። 100% እርግጠኛ ነኝ። ከዛሬ ከ6 ወር በኋላ እና ከ7 ወር በኋላ ዩቲዩብ ላይ ምንም በሰፊው ሲሰራ ያኔ ስሜታችሁ ይቀሰቀሳል፣ ትገባላችሁ። የዛን ሰዓት ግን በሚሰራበት ሰዓት ፕሮሞሽን በበዛበት ሰዓት ምንድነው ዴሊው እያነሰ የሚመጣበት ሰዓት ነው ማለት ነው። በጊዜ ገብታችሁ የፈለጋችሁትን ያክል ብር መዛቅ ትችላላችሁ። ውስጥ ላይ በጣም ብዙ የተለያዩ ነገሮች አሉ ማለት ነው። እና ይሄ ምንድነው ያው እንትኑን ለመክፈል ያክል ቪአይፒ 1 ቪአይፒ 2 ይላል። የቪአይፒ 1 3300 ብር ነው። 22 ብር ነው። 5 ታክስ ነች ማለት ነው። ይሄም ወደ 100 ምናምን ብር ማለት ነው በቀን። እሱ ብዙውን ጊዜ ያው ትንሽ ነች፣ ግን ምንድነው የ9600 ምንም አትልም። 33 ብር 10 ታክስ ነው ማለት ነው። እሱን ለመክፈል ራስ ከፈለጋችሁ ይሄን ትነኩታላችሁ። ከዛ በኋላ እዚህ ስነኩት ቀጥታ እንደዚህ አይነት አማራጭ ያመጣላችኋል ማለት ነው። በነገራችን ላይ በአማርኛም በእንግሊዝኛ ማለት ትችላላችሁ፣ ለማስረዳት ያክል ነው ማለት ነው። ከዛን ተቀማጭ ሲል እዚህኛው ተቀማጭ ላይ ትነኩታላችሁ። ራሱ ወደ ውስጥ ያስገባችኋል ማለት ነው። ተቀማጭ ላይ እንደዚህ ሲገቡ ይኸውላችሁ በንግድ ባንክ ነው እያለ እየዘረዘረላችሁ ይመጣል ማለት ነው። እናንተ በንግድ ባንክ ታደርጉትና ወደ ውስጥ በምትገቡበት ሰዓት የሰውየው ስም ኡንፎሎ ይላል። ትክክለኛውን ኮፒ ታደርጉታላችሁ የእሱ ንግድ ባንክ ማለት ነው። ኮፒ በምታደርጉበት ሰዓት ሄዳችሁ 9600 ብር ስትከፍሉ ወዲያውኑ ትመጡና የላካችሁትን ኤፍፒ ትልካላችሁ ማለት ነው። በዋትሳፕ ለማን? ለአድሚኖቹ ማለት ነው። ወዲያውኑ እንዲከፍትላችሁ ለአድሚኖቹ። ይሄን ዋትሳፕ ቁጥር እኔ እሰጣችኋለሁ። እናንተ ብቻ ለመስራት ሬዲ ስትሆኑ ማለት ነው። ከዛን ወዲያውኑ
ይከፍትላችኋል ማለት ነው። በተለይ በእነሱ አሁን በዚች በአዲስ ዓመት በዚች ለሳምንት ያክል ያመጡት ጊቫዌ አለ። በዚህ ሰዓት ብትገቡ ትልቅ እንትን ነው ሽልማቶች አሉ ውስጥ ላይ ማለት ነው። ትልልቅ በአንድ ልትመልሱበት የምትችሉ ማለት ነው። 2 እና 3 ደግሞ ምንድነው ኢንቫይት ካደረጋችሁት እቺ ያወጣችኋትን ብር 9,000 ሆነ 27,000 ብርም አሁን ሰው እስከ 200 እስከ 500 ሺህ ብር እየገባ ነው ያለው። የዛን ያክል መድፈር አቅም ካላችሁ ድፈሩት። አምሹር እኔ 100% እርግጠኛ ነኝ ማለት ነው ትበሉበታላችሁ። ግን ትንሽዬ ስጋት ፍርሃት ካለባችሁ በ27 እና በ9,000 በ3,000 ብትሞክሩትም ምንም ማለት አይደለም። ምክንያቱም ብዙ ታክሶች ይኸው እንደምታዩት እዚህ ጋር ስመጣላችሁ ኢትዮጵያን መጠቀም የምችሉት እስከ ሌቭል 5 ድረስ ብቻ ነው። እስከ ሌቭል 5 ማለት ነው። እስከ 220 ሺህ ብር ድረስ ያለው ነው። ከዛ በኋላ ያለው አልተከፈተም ማለት ነው። ይሄን ይመስላል አፑ ለጊዜው። ግን እኛ በጋራ ሆነን ይሄንን ከሰራን እስከታች ያለው ይከፈታል ብዬ ተስፋ አደርጋለሁ። ይኸው እንደምታዩት ሌቭል 2 ተከፍቶልኛል። የኔ ሌቭል 2 ነው የከፈትኩት። በዋናው አካውንቴ ያው ራሱን የቻለ አለ። እዚህ ጋር ግን ለእናንተ ለማሳየት ብዬ የመጣሁት ነው። እና ምንድነው አትፍሩ፣ ድፈሩት። በቃ የእነሱ አዲስ ዓመት ነው። ይሄ የእነሱ አዲስ ዓመት ስለሆነ አሁን እርግጠኛ ሆኜ የምነግራችሁ 7-8 ወራት እንበለዋለን። ኑ በጋራ እንስራ ነው ብለው እና ይህን ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።